ሰላም ውድ የሀገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። ዛሬ የመጣሁላችሁ ማስክ ላሳያችሁ ነው። ቀለል ያለ ማስክ ላሳያችሁ ፈልጌ ነው። ምንም ፕሮሰስ የለውም። ይሄ ሶስት አይነት የምታዩት ነገር ነው። ስለዚህ አሰራራው ነግራቸዋለሁ ማለት ነው። ምክንያቱም ዛሬ ቀለል ነገር ያለ ፈልጌ ነው። በጣም ቢዝ ስለሆንኩ ማለት ነው። ይህች እንዴት አድርጌ እንደምጠቀመውና እንዴት አድርጌ እንደምሰራው ደግሞ አብራችሁ ተከታተሉኝ ማለት ነው። እና በጣም ቀላል ነው። በጣም አይቆየም እንዲያው ማለት ነው። የ5 ደቂቃ አሰራራ ነው። እና ይሄ አቮካዶና 2 እንቁላል 1 ባናና ነው ያቀረብኩት ማለት ነው። ከዛ ትንሽ አድርገዋለሁኝ። ይህች ደግሞ ትንሽ አድርገዋለሁኝ ማለት ነው። ኦይል ነው ዘይት ነው ወይ የፈለጋችሁ ማድረግ ትችላላችሁ። ግን እኔ ይህች ነው የምጠቀመው። ሄና ሲሰራ ሰልደር ሲሰራ እንደዚህ አይነት ማስክ ሲሰራ ይህች ነው የምጠቀመው ማለት ነው። ወይም ይህች ወይም ደግሞ ኮኮናት ማለት ነው። ወይኔ ባይዘይ ወደችዬ እንደዚህ አድርጌ ኦይል ደግሞ እዚህ ኦይል አድርጋለሁኝ ማለት ነው። ቆይ ትንሽ አድርጋለሁኝ ማለት ነው። ከኦይል ወይኔ ይበቃዋል። ባይዘይ ይበቃዋል። እንዳያችሁ ነው። እንደዚህ አድርጌያለሁኝ ባይዘው ማለት ነው። ጨርሻለሁኝ። ሌላ ላሳያችሁ ምንድነው ታውቃላችሁ? ቆይ ይሄ ሻምፖ ላሳያችሁ ነው ማለት ነው። ይሄ ሻምፖ ላሳያችሁ ነው። ቆይ ሻምፖን የምጠቀመው ይሄ ነው ማለት ነው። ይሄ ኮንዲሽነር ነው። ይሄ ደግሞ ሻምፖ ነው። ይሄ ደግሞ ቅባት ናት ማለት ነው። 15 ደቂቃ 20 ደቂቃ ወይም ደግሞ ግማሽ ሰዓት ተጠቅማችሁ መታጠብ ትችላላችሁ። ይህች ማለት ነው። ይህች ትንሽ ማለት ነው። ይህች ደግሞ ክሬም ናት። 20 ደቂቃ ነው። ምሽ 20 ደቂቃ 10 ደቂቃ ተቀብታችሁ ከሻወር በኋላ ነው። መጀመሪያ ታድርጋላችሁ። በሻምፖ ትታጠባላችሁ በዚህ ማለት ነው። ከዛ ታጥባችሁ የቺ ክሬም ማለት ነው። የቺ ክሬም ኮንዲሽነር አያስፈልግም። የቺ ከተጠቀማችሁ የቺ አያስፈልግም ኮንዲሽነር ማለት ነው። የቺ ኮንዲሽነር ነው እንደ ኮንዲሽነር ስለሆነ ማለት ነው። ግን እንደ ኮንዲሽነር ሆኖ ለፀጉር ለከርዳዳ ፀጉር በጣም የማያለስልስ ነው። ስለዚህ በጣም ፀጉራችሁ ደረቅና ከርዳዳ ከሆነ ኮንዲሽነር አትጠቀሙ። የቺ ተጠቀማላችሁ ማለት ነው። አትግዙ ማለት አይደለም። ግን መተለን ዛሬ መታጠብ ከፈለኩ እኔ ይሄ ሁለቱ አልጠቀምም። እኔ አንድ ሻምፖ ተጠቀማለሁኝ ወይም የቺ ተጠቀማለሁ ወይም ደግሞ የቺ ተጠቀማለሁ። ምክንያቱም አንድ አይነት ነው። ግን የቺ ትንሽ ኃይል ስላለው ነው። የቺ ግን ኮንዲሽነር እንደ ኖርማል ኮንዲሽነር ስለሆነ ነው እንጂ አንድ ነው። ኮንዲሽነር ነው እንደ ኮንዲሽነር ነው እንደምላችሁ ማለት ነው። እንደ ኮንዲሽነር ኮሮ ግን ይሄ ኃይለኛ ስለሆነ በጣም ፀጉራችሁ በደንብ ማለስለሰው ማለት ነው። ይቺ እየተነበበ ነው አይደል? ይሄ ማለት ነው። በደንብ ፈቶ ቀልጸዋለሁ እና ይሄ 10 ደቂቃ አድርጋችሁ ከዛ ቁጭ ትላላችሁ ማለት ነው። ቁጭ ብላችሁ ከ10 ደቂቃ በኋላ ትታጠባላችሁ ማለት ነው። በጣም ቆንጆ ነው። የምር ቆንጆ ነው ማለት ነው። ይሄ ዘይት ያለው ፀጉራችሁ
ወይም ደግሞ በቃ ለስላሳ ፀጉር የሆነ እንደዚህ አይነት ሻምፖ እንዳትጠቀሙ። ምክንያቱም ይሄ ሻምፖ ዘይት አለው ማለት ነው። እንደ ዘይት ነገር አለው ማለት ነው። ለከርዳዳና በጣም ደረቅ የሆነ ፀጉር ነው የሚያስፈልግ እንጂ ለኖርማል ፀጉር አያስፈልግም ይሄ ሻምፖ ማለት ነው። ይሄ ሻምፖም ይሄ ኮንዲሽነር ማለት ነው። እና ይሄ ፀጉራችሁ በጣም ኃይለኛ ከሆነ ግን ይሄ ሻምፖ ይሄ ዘይት ይሄ ሁሉም እኔ የተጠቀምኩት መጠቀም ትችላላችሁ። ፀጉሬ እኔ ከርዳዳ ሆኖ አይደለም ግን በቃ ይሄ በጣም ነው የምወደው። ይሄ ነው የምጠቀመው እኔ ምክንያቱም በጣም ከርዳዳ አይደለም ግን ደህና ነው። ግን ይሄ ነው የምጠቀመው ማለት ነው። እና እንደዚህ ተጠቀሙ ማለት ነው። እንደዚህ አድርጋችሁ የ5 ደቂቃ ባይሞላ ማስክ ሰርቻለሁ እንዳያችሁ ማለት ነው። 5 ደቂቃም አልሞላም ማለት ነው። በጣም ቀላል አሰራራ ነው። እንደዚህ እና ምናምን ስትሰሩ ይሄ አትጠቀሙ ማለት ነው። ይሄ ኦይል ተጠቀሙት ማለት ነው። ይሄ ኦይል ይሄ ማለት ነው። ይሄ ነው ይሄ ማለት ነው። አልሞንድ ኦይል ይላል ማለት ነው። ይሄ በጣም ቆንጆ ነው። እንደ እንትኑ ነው። አንዳንዴ ኮኮናት እጠቀማለሁኝ እኔ፣ አንዳንዴ ደግሞ ይሄች እጠቀማለሁኝ ማለት ነው። ለብቻው አይደለም ግን ከሄና ወይም ደግሞ ከእንደዚህ ማስክ ባናና እና አቮካዶ ምናምን ሲሰራ እንደዚህ ትንሽ እንደያያችሁ ትንሽ አድርጋለሁኝ ማለት ነው። እንደዚህ አድርጋችሁ ፀጉራችሁ ተከናኮኑት ማለት ነው። ፀጉራችሁ ተንከባከቡት። እንደዚህ አድርጋችሁ ዝም አትበሉ ማለት ነው። በራሳችን እንኩራ፣ በራሳችን እንከባከብ፣ ፀጉራችን እንከባከብ ማለት ነው። ራሳችን እንጠብቅ። ስደት ላይ ያላችሁ ውዶቼ በሰላም ለሀገራችሁ ያብቃችሁ ማለት ነው። በሰላም ይመልሳችሁ ወደ ሀገራችሁ። ሀገራችን ደግሞ ሰላም ያድርገልን። ኢንሻአላህ አንድ ቀን ተመለሳላችሁ ማለት ነው። አይዛችሁ፣ ራሳችሁ ጠብቁ። በጣም ነው የምወዳችሁ፣ በጣም ነው የማክበራችሁ። የምር ነው ማለት ነው። ውጤቶቼ ስደት ላይ ያላችሁ ብል ላይ ያላችሁ የምር ማለት ነውና ለኔ ደግሞ ሰፖርት የምታደርጉኝ እጅግ አድርጌ በጣም አመሰግናለሁ። ላይክ ሸር እያደረጋችሁ የምታባራቱኝ ማለት ነው። አሁንም ዛሬውም እንደ ልሙድ ላይክ እና ሸር ኮመንት አትርሱ። አስተያየት ከፈለጋችሁ ኮመንት ላይ ያስቀምጡልኝ፣ ለመመለስ ዝግጁ ነኝ ማለት ነው። እመልስላችኋለሁኝ ለፈለጋችሁ ማለት ነው። በሌላ ቪዲዮ እስከምንገናኝ መልካም ቀን እላችኋለሁኝ። እወዳችኋለሁኝ ማለት ነው። የዛሬ ቪዲዮ ነው ይመስላል ማለት ነው። የዛሬ ማስካችን ማለት ነው። ተጠቀሙት። ባይ ባይ። መልካም ቀን